ይሄን ነገር አንዳንዴ ያስብና ሃጫሉ is too big ኮርባል በጣም ነገር ሃጫሉን ታውቀው ነበር? የሰፈሬ ልጅ ነው። ኧረ ተው እሱን እያየሽ ነው እንደዚህ ወኔ ያመንሽው። የኔ ህይወት ላይ በተለይ በጣም የሚያስደነግጥ ኢንፍሉዌንስ አንዳንዴ ስፒሪቹዋሊ ሁሉ ኮኔክት ያደርገን ይመስለኛል። ምን አይነት ሰው ነበር ልጅ ሆነ ስታየው ምናምን ነገር? he was a dreamer። አንዳንድ ሰዎች አሉ ብዬ አስባለሁ ፎር ግሬትነስ የሚፈጠሩ የሆኑን ህዝቦች ብሌስ ላርግ ተብሎ የሚፈጠሩ ከዛን ህዝብ ብሌስ የሚያደርጉ ዋው ሃጫሉው ለኔ እንደዛ ነው ማለት ኢኮኒክ ነገር ነው። አዎ ቆይ እስቲ ይሄ ህዝብ እንዲህ በጣም እንትን ብሏል፣ ቆይ አሁን ደግሞ ሌት ሚ ብሌስ ዚስ ፒፕል እና እንደዚህ አይነት ለግሬትነስ የተፈጠሩ ሰዎች ሲፈጠሩ ያንን ታሪክ እንዲሰሩት ዩኒቨርሱ ራሱ ይተባበራቸዋል። ለምን? ለግሬትነስ ስለተፈጠሩ ላይክ ሃጫሉ ላይክ ዋን ኦፍ them ነው። ኤቭሪ ነገሩን ስታይ የሰራውን ነገሮች ምናምን ስታይ ኢትስ ሚራክል። ለዛ ነው ነገሮች ደግሞ እንዴት ግጥምጥም እንደሚሉ የሃጫሉን አብዛኛውን ኢንተርቪው ሁሉን ነገር ከሱ ጋር ቃል በቃል ማለት ይችላልው ነው። አብዛኛውን በዚህ ደረጃ ነው ያዳመጥኳቸው በጣም ደጋግሜ እና ሃጫሉ የዛሬ 12 ዓመት የዛሬ 13 ዓመት ኦቤን ላይ ቀርቦ በህይወት ማን በጣም ኢንፍሉዌንስ ያደረገ ምናምን ሲባል የሚያነሳቸው እነ ማርቲን ሉተር ኪንግን ምናምን ነው የሚያነሳው። የዛሬ 13 ዓመት የሱን ኢንተርቪው ሰምቼ የዛሬ 13 ዓመት ዓለም ምን ያህል የእንትን ደረጃ ላይ ነው? እሺ ኢትዮጵያ ውስጥስ ይሄ ሰውዬ በጣም ተምሮ ነው? ይሄ ሰውዬ በጣም አንብቦ ነው? ምንድነው ምናምን በቃ ይገርመኝና ምን ነበር ግን ላይ ይሄ ሁሉ አሁን እንደ ምክንያቱም እነ ማርቲን ሉተር ኪንግ በእነሱ ኢንስፓየር ለመሆን ታሪካቸውን ማወቅ አለብህ፣ ማንበብ አለብህ። ኢንተርናሽናል እኮ እሱንም ማንበቡ ብቻም አይበቃህም እንጂ ንግግሮቹን ደግሞ ስትሰማ ማርቲን ሉተር ኪንግ ኢንፍሉዌንስ አድርጎኛል፣ ማርቲን ሉተር ኪንግ ኢንፍሉዌንስ አድርጎኛል ብሎ ስለ ሰው ልጅ የፍጥረት ዓላማ ምናምን ስለ የሚያወራበት መንገድ በጣም ነው የሚያስደነግጠኝ። እና ሁሉን ነገሮች ምናምን ስለሱ በጣም አጥንተህ ስታይ በቃ he born for greatness ለታላቅነት። ለዛ ነው እንደዚህ አይነት ሰዎች ደግሞ ብዙ አመት አይደለም የሚኖሩት። ላይፍ ፐርፐዝ አላቸው፣ የተፈጠሩበት ነገር አላቸው። ያንን ታሪክ እስኪሰሩ ነው የሚኖሩት። ይመጣሉ ሮር እያደረጉ እንደላይሆን እንትናቸውን ጨርሰው ይሄዳሉ። ማርቲን ሉተር ኤርሊ ነው የሞተው። ቦብ ማርሊ እና ቱፓክ ማለት ብዙ ሰው አይዶላይዝ የሚያደርጋቸው ሰዎች ቱ ኤርሊ ነው ግን የሚያደርጉት ይባላል። አሚን ላይፍ ሌንግዙ ሳይሆን ዴብዙ ነው የሚባል ነገር አለና የሚገርም ገጠመኝ ነው። በጣም የሚገርም ገጠመኝ ነው። በአካልስ እንዴት ነው? ዝነኛ ሆኖ ምናምን አግኝቶ ምናምን ታውቃለህ? በጣም የሚገርመን ነገር ልንገርህ። እሺ አባቴን ምናምን ያውቀዋል እሱ። አባቴ ዘፋኝ ስለነበር ማለት ነው። እና እኔ ሰው አልፈራም ሃጫሉን ፈራዋለሁ ይላል። የሆነ ጊዜ አሁን አምቦ መጥቶ ለቅሶ ከሱ ጋር ባካል እኔ አይን አውጣ ነው የሚባለው ማለት እንደዚህ ነገር ሰላም ምናምን እሱን ፊት ለፊት ወጄ እሱን ሰላም ማለት ፈራለሁ። እስካሁን ይጸጽተኛል ታውቃለህ። ይሁን እዚህ መጥቼ ላገኘው ምን አልሞክርም። ገብቷል። ዝም ብለህ ፈርተው የምትኖረው ሰው አለ። ዝም ብለህ አውት ኦፍ ሂስ ግሬትነስ ብለህ ይሄ አሁን አንዳንድ እግዚአብሔርን ትፈራዋለህ። የምትፈራው ፍርሃት ግን አውት ኦፍ ሪስፔክት ነው። እንደዛ ነው በቃ ማልፈራ ሰው ነገሮችን ማልፈራ እሱን ግን ማናገር ፈራ ነበር። በጣም ነው የምወደው ባይዜ በጣም ነው የምወደው ስለ ለረጅም ጊዜ ደና መሆን አልቻልኩም። እሱ ከሞተ በኋላ በጣም ለረጅም ጊዜ የት ነበር የሰማው? ሃጫሉ ሞተ ሲባል የት ነበር ካንተ? አምቦ ነበርኩ በአጋጣሚና የሆነ ሰፈሩ ምን ተደረገ? ትንሽ አስቸጋሪ ነው እሱ መንገድ ስሜቱ እንትን ነበር ያለማመን አላ መደንገጥ ዝም ማለት ዝም በቃ ሰው ይሄ አንድ ላይ ሁሉም ሰው ያበደ ነው የሚመስል የነበረው ነገር ግን አለ እንደዚህ አይነት ስብራት እስቲል እኮ አንተ ራሱን ሰቅሎ የገደለ ሰው እኮ አለ ታውቃለህ። ኧረ ተው እግዚአብሔር ምስክሬ ያበደ ሰው አለ እኮ ሃጫሉ ሞተ ብሎ። አዎ የብዙ ሰዎች ህይወት እኮ ዘሴም መሆን አልቻለም። ከዛ በኋላ በጣም የሚሊዮኖች የኔም እንኳን ዘሴም ነው ብዬ አላስብም። የሆነ በቃ ማለት ይሄ የቤተሰቡ ሉዝ አለና እኔ እንኳን የለመድኩ ሰው ነኝ ብዬ ማስበው ሰው ስቲል ነው ማልቀበለው። ለምሳሌ ሃጫሉ ከሞተ በኋላ ሶሻል ሚዲያ አቁሞ ይቀርሰዋል። እስከዛሬ በቀን አንዴ ሃጫሉን ሳይፖስት የማይውል ሰው አለ። ኤቭሪዴይ የፖስት አዎ እኔ ዓለም ላይ ራሱ እውነት አሁን በቃ ትልልቅ ስብራቶች በዚህ ልክ የሰው ልጅ ላይ ህመም አኑረው ያልፋሉ ብዬ አስቤ አላቅም። ባይዘይ
ለምንድን ነው እሱ የኦሮሞ ህዝብን ልብ በቀላሉ ሊይዝ የቻለበት ምክንያት? በቀላሉ እኮ አይደለም። በ17 ዓመቱ እኮ ታስሯል ሃጫሉ። ህይወት ነው። አሁን ለዚህ ህዝብ ሰው ማለት ሰው የሆነ ሰው የጠፋለት ሰው ሆኖ የተገኘ ምን ብዙ ነው። አሁን ይሄን አረገ ብልህ it will take በጣም ሰው ወጣት ሆናችሁ ኢንፍሉዌንስ ያደርጋችኋል። ሙዚቃዎቹስ ምንድናቸው? ሞርኛ ሙዚቃዎቹ አሁን ኦሮምኛ አሁን ለዛ ነው አሁን አንዳንዴ ሙዚቃዎቹን ምናምን አንድ ቀን ይሄ ኦሮምኛ ይችላል ምናምን ስትሰማ ሌላው ነገር ቢቀር በሙዚቃው ብቻ የሆነ የምትረዳው ነገር አለ። የሆነ ነገር እንዳልኩ ለግሬትነስ የተፈጠረ ሰው አይደል? አይ ቲንክ አርቲስቶች ራሱ ይወዱታል። አሁን እዚህ ሀገር ያሉ አማርኛ የሚዘፍኑ አርቲስቶች እንደ ፐርሰን የሚያውቁት ሰዎች ስለሱ ሲያወሩ ሃጫሉን በአካል አውቆ የሚጠላው ሰው የለም። ባይዜ እንደዛ ነው ብዙ ሰዎች። ሃጫሉን እኮ ጠላዋለሁ የሚል ሰው ካለ ስለ ሃጫሉ ስላላወቀ ነው፣ ኦሮምኛ ስላልቻለ ነው። እውነቴን ነው የምልህ። የለም ሃጫሉን ኢምፐርሰን አውቆት ለብሶ እኮ የወጣውን ጃኬት ምናምን ተመልሶ ይዞ ማይገባ አይነት ማለት እኔ አሁን ያ ሰው ካለፈ በኋላ ስለ ሰዎች የሚወሩ ጥሩ ነገሮች ምንም እኔን አያረኩኝም። እኔ ስሜቴን ብቻ ማለት እንዲህ ነበር ከምል ለምን ቫልዩ የለውም። እያንዳንዱ ዴይሊ እንደዚህ የሚወራ የመልካምነት ስራ ስላለው ዴይሊ ሰኞ ማክሰኞ ሮብ ለኔና ለአንተ ሰኞ ማክሰኞ ሮብ ቀን ነው። ለሃጫሉ ግን ሌላ ታሪክ የመስሪያ ቀናቶች ነበሩ እና እሱ በጣም ተጽዕኖ በጣም አድርጎብኛል። ዓላማዬ ላይ ራሱ የበለጠ እንትን እንድል አድርጎኛል። እሱ እንዲህ እንድል አደረገኝ።